እግር ኳስ ሜሲ እግር ስር አበደች። ይገባል ማይ ሌጀንድ ሮናልዶ ይካልበላና ተበላ እናቴ ከልቤ ወላሂ ለአዲምን አረ ሜሲ ያርግልሽ ቀርሻል። በስማ ምን አይነት ጨዋታ ላይ ያየነው ምንድነው? ኢጂፕቶች ሁለት ባሩ እየመሩ ማን ሊያልቅ ሲል ጨዋታው ፊሽካ ሊነፋ ሲል አርጀንቲና አፈር ልሶ አልተነሳም። አውት ኦፍ ኖዌር ማን ምን አይነት በረኛ ነው ያላቸው? ፔናልቲ መለሰላቸው። ጨዋታ ላይ ስንት ዜቭ እያደረገ ነበር። ማን ቀድሞ ነበር ኢጂፕቶች የሚገባባቸው ማለት በረኛው ክሬዲት ማግኘት አለበት። ማን ቮሲኒያ ብቻ ራሱ በጣም የሳተ በረኛ አተ ምን አይነት ጨዋታ ነው እያሳዩን ያሉት? የአፍሪካ ቲሞች በጣም አፕሪሺየት መደረግ አለባቸው። ግብጾች ኦፍ ኮርስ አግብቶ ተሽሮባቸዋል ማለት ነው። እሱ ኳስ ያከራክራል፣ ግን ኦፍ ኮርስ ፋውል ነበር ማለት ነው። ረጅም ርቀት ቢሄድም ኳሱ ፋውል ነበር ማለት ነው። ምን አይነት ጨዋታ ነው ግን እያየን ያለ ነው? ማን አርጀንቲናዎች በጣም እንዲህ ተንጠልጥለው ነው እያለፉ ያሉት ማለት ነው። ገብቷቸዋል። ትልልቅ ቲም የሚያገኛቸው ከሆነ መውደቃቸው አይቀርም አሁን ባለው አጨዋወት። ምክንያቱም ዲፌንሲቭሊ ኦርጋናይዝድ አይደሉም ከነጭራሹ። ሜሲ የሚያምር ጎል ነው ያገባው ማለት ነው። አርጀንቲናዎች ተንጠላጥለውም ቢሆን አልፈዋል ማለት ነው። ዋናው ማለፍ ነው። ገብቷል። ጥሎ ማለፍ ነው። ይሄ ነጥብ ጌም አይደለም፣ ማለፍ ነው ዋናው የሚፈልገው። ኢጂፕቶች ግን ክሬዲት መውሰድ አለባቸው። በጣም የሚያምር ጨዋታ ሳላ የመጨረሻ ዓለም ዋንጫው በዚህ መልኩ ተጠናቋል ማለት ነው። ፕራውድ መሆን አለብህ። ገብቷላ። ምገርም ግብጻዊ ናንተ በጣም ኢጂፕሽያን ኪንግ ነው የሁል ጊዜው ማለት ምን ስትሆን ሜሲ ፊት ሄደ ጨፈርክ? ያሲር ኢብራሂም ሜሲ ፊት ሄዶ እንደዚህ እናት ወይኔ ሜሲ ፊት ሄዶ እንደዚህ ጨፈረ። ከዛ ካምባክ 3-2 እንዴት ነው የሚያሳፍሩ። ግብፅን የሚደግፍ ኢትዮጵያዊ በታሪክ ኑሮ አያውቅም። ይኸው እኔ ከተወለድኩ ጀምሮ እንግዲህ ኳስ ማየት ከጀመርኩ ጀምሮ አፍሪካ ዋንጫ ሁሉም ግብፅን እንደ እንትን ነው የሚጠላት። ሁሉም የግብፅ ጠላት ነው። ግብፅን ይጠየፋታል አበሻ የተባለ በሙሉ ማለት ነው። ይሄ ሁላ የግብፅ ደጋፊ ከየት ነው የመጣው? ምድረ ወያላ አልቃሻ አልቀሰውን ኮመንትም ላይ ገብተህ እንደለመድከው ሜሲ ጎል ማግባቱ እንዳለ ሆኖ አሲስት ማድረጉ እንዳለ ሆኖ የወርልድ ካፑ ቶፕ ስኮረር ሆኖ እንግዲህ ከነምባፔ ሃላንድ በልጦ መቀጠሉ አይደለም። የወርልድ ካፕ የምንጊዜ ምርጥ ጎል ስኮረሩ መሆኑ አይደለም። ቶፕ አሲስተር የወርልድ ካፕ የምንጊዜም ብዙ አሲስት ያደረገው ተጫዋች መሆኑም አይደለም። እነሱ እንዳለ ሆኖ ማለት ነው ለክሱ የበዛበት ጨዋታ ስለሆነ ደስ ብሎኛል። እየዬ ሁሌ እየዬ ከ4 ዓመት በፊትም እየዬ ሜሲ ካሸነፈም እየዬ ከተሸነፈም እየዬ። አረ ስታሳፍሩ በክርስቶስ። አሁን መተ ክርስቲያኖ ሮናልዶን ለምን እንዲወድቅ ትፈልጋላችሁ ምናምን ብለህ እርኩስ አስተማ ይኸው ግብጽ በታሪክ በኢትዮጵያ ታሪክ ተደግፋ ማታቅ ሀገር የወላ የግብጽ ደጋፊ ከየት እንደመጣ ያህረል የሜሲ ጠላት አልቃሻ የሜሲ ጠላት አልቅስ። እቺ ፍሪክ ነች እኔ ስቲል እያሳቀችኝ ያለችው። አቤት ወያላ ሁላ አርጀንቲና ዛሬ ግብጽን ያሸነፈችው በዳኛው ማለፍ አይገባትም ነበር። ዳኛው በጣም አዳልቶላታል። ግብጽን ደግሞ ጨቁኗል የሚሉ አሁን ፖስቶች እያየሁ ነበር። ኮሜንት ላይም ሰው ደረቱን ነፍቶ ይሄንን ይጽፋል። እርግጠኛ ሆኖ ማለት የተለያየ ጨዋታ ነው እንዲያየ ነው። ምኑ ጋር ነው እስቲ ተውት፣ ከስሜት ምናምን ውጡና ምኑ ጋር ነው ዳኛው ለአርጀንቲና ያደላው? ግብጽንስ የጨቁናት ምኑ ጋር ነው? የማይመስል ነገር የሆነ ያልተረጋገጠ ፊፋና አርጀንቲና የሆነ ግንኙነት አላቸው። ዓለም ዋንጫው እንድትበላ እንደዚህ ተመቻችቶላታል አርጀንቲና ምናምን ይሁን የማይመስል እንዴ ኪት የመጣ ነው። እንትን ነው ደግሞ ደረቱን ነፍቶ አንድ ሰው እንደ ፋክት ነው የሚያወራው። ምኑ ጋ ነው እስቲ የዛሬው ጨዋታ ላይ ምኑ ጋ ነው ለአርጀንቲና ያደላው ዳኛው? እኔ እስቲ ስሜታዊ ሳትሆኑ ለአርጀንቲና ያላችሁን የግል ጥላቻ ምናምን ተውትና ቀደሜ ስለምናምን በእሱን ተውትና በስነ ስርዓት የምር ምኑ ጋ ነው ያደላው? ምኑ ጋ? በጣም ፌር የሆነ ጨዋታ ነው ያዩት። እንደዚህ አይነት ታሪካዊ የእግር ኳስ ጨዋታ ተመልክተን ኮሜንት ሴክሽን ላይ እንዳለ እንደዚህ አይነት ፎቶ ኧረ ቤተሰብ እኔ ሮናልዶ ደጋፊ ሆኜ አንዳንድ የሮናልዶ ደጋፊዎች የምታስቡበት አስተሳሰብ በጣም ነው የሚገርመኝ። እንደዚህ አይነት እግር ኳስ አይተን አንተ ትዝ የሚልህ ሜሲ ማለፍ አልነበረበትም፣ እንዴት ሜሲ ያልፋል፣ ዳኛው አግዞት ነው፣ በዛ ምክንያት ነው ብለን ለማለቃቀስ ራስን እያዘጋጀ ነው። አባት
በቃ ልጁ እኮ በጣም ነው የሚችለው። ዳኛ ከሱ ተቃራኒ ቢሆንም ራሱ የምታቆሙ አይነት ሰው አይደለም እኮ ገባ አይደለ? አረ ጋይስ ባሪ በጣም ይደብራል። አሁን እኔ ትላንት ማን ነው ከናንተ እኩል አዝኛለሁ ማለት አልችልም። ለምን የምጠብቀው ነገር ስለነበረ አብዛኞቻችሁ የምትጠብቁት ነገር ስለነበረ ማለት ነው። በቃ የሆነ ቢበላ ደስ ይለናል ግን አይሳካም ብለን ኦልሬዲ ሲጀመር እኮ ተናግረናል ገባ። ከዛ በኋላ ግን መጥቶ የሚያለቅስ ሰው ምናምን ነገር ማለት ነው እኔ ማዘን ከበደኝ። እንኳን አለም የሜሲ ደጋፊዎች እኔ ማዘን ከበደኝ። ለምን ዞር ብሎ መጥቶ ደግሞ ፊፋ ምናምን እንደዚህ የፊፋ ቦይ ምናምን የሚል ሰው ስለሆነ ማለት እኔ ፋውል ነበረ አልነበረም ምናምን ብዬ አልከራከርም። ለምን የሜሲ ደጋፊዎች እንደዚህ ነገር ይወዳሉ ገባ ዲቴል ያስረዳዋል። ሌላ ቦታ ለሮናልዶ ያልተከለከለበት ቦታ ምናምን የሚያከሽፍ ነገር ማለት ዝም ብሎ ይነግረዋል። እኔ ግን ከሮናልዶ ደጋፊነት ማለት አባቴ እግር ኳስ ነው ሃይማኖት አይደለም። ተረዳኝ አይደለ? አንደኛውን ተወደዋለህ ኖርማል ነው በቃ እኔ ሮናልዶ በጣም ወደዋለሁ። ግን ይሄ ሰውዬ የሚሰራውን ተአምር ከማየት አልገደበኝም። ምን ነው ማን አረ ሼም ነው እናቴን ሼም ነው ማን በ10 ደቂቃ ምናምን በ39 ዓመቱ እንደዚህ ሌላው ቡድን እንዳለ ማይረባ ሆኖ እሱ ቡድኑ እንዳለ አዝሎ እነ የአርጀንቲና ደጋፊዎች እኮ ማን ኤንዞ ፈርናንዴዝ አንተ ደደብ መካሊስተር ምናምን እንዳይሉ ማን ከእነዛ ከማለታቸው በፊት ሜሲ ኳሱን ተቀብሎ እንዲያሸንፉ አረገ አዝሏቸው በ39 ዓመቱ። አንተ ዳኛ በል ያለ እግር ኳስ ማታይ ከሆነ እኔ ምንም ልረዳህ አልችልም። ዛሬ በተመሳሳይ ሰዓት ሲፈጠሩ የነበሩ ነገሮችን እኔ እንዴት እንደማስረዳህ አላውቅም። ዛሬ ግብጽ ብታልፍ ኖሮ ለመጀመሪያ ጊዜ 2 የአፍሪካ ቡድኖች 8 ውስጥ ይገቡ ነበረ። ዛሬ ግብጽ ብታልፍ ኖሮ ታሪክ ይሆን ነበር። 2-0 ሲመሩ የነበሩት ግብጾች በኢየሱስ ስም ሜሲ እኔ መድኃኒዓለምን ይወላችሁ። ሲጀመር ይሄ ቪዲዮ ለዱዝ ደጋፊዎች አይደለም ግን በቃ I love this game ብሏል ኤፍራ መድኃኒዓለምን ይሁን